ኢትዮጵያን በሚመለከት የምትወድቅ የምትፈርስ ይመስለን ሰዎች ካለን አጼ ምኒልክ ታሟል ተብለው በቆዩባቸው ዓመታት መንግስትም ባይኖር ኢትዮጵያ አልፈረሰችም። አጼ ዮሐንስ ጣሊያን መጥቶ 5 ዓመት ሲሄዱ ሲመለሱ አገር አልፈረሰም ጠብቋቸዋል። ታውቃላችሁ። አጼ ኃይለ ሥላሴ ጠቅላይ ሚኒስትር መለስ ታመው ከዚያም አልፈው እስኪቀበሩ በነበረበት ጊዜ ሀገር አልፈረሰም አልነበሩም። ለወራት ኮሳቸው አቶ ኃይለ ማርያም ደሳለኝ ለቅቅ ያለው ካሉ በኋላ 45 ቀን መንግስት አልነበረም፣ ሀገር አልፈረሰም። ኢትዮጵያን ያቆማት ኢህአዴግ አይደለም፣ መንግስት አይደለም። ኢትዮጵያን ያቆሙ በጣም ብዙ ሚስማሮች አሉ። በቀላሉ የሚፈርስ ሀገር አድርጋችሁ አትውሰዱት። አንዳንዱ አሁን ተነስቶ ኢትዮጵያን መበተን የሚችል ይመስለዋል። አንዳንዱ ደግሞ አሁን ስልጣን ቢያገኝ ኢትዮጵያን እንደ ወርቅ በወርቅ ማድረግ የሚችል ይመስል። ሁለቱም ውሸት ነው፣ አይሆንም። በአንዴም አይፈርስም፣ በአንዴም አይገነባም። ያደክማል፣ ጊዜ ይወስዳል። እንደ ወንድማማች እንደ አንድ ሀገር ህዝቦች እንተያይ። ብሔራችን፣ ቋንቋችን፣ ሃይማኖታችን፣ ጾታችን ጌጥ ፈርጥ የሚያቀራርብ እንጂ የሚያጣላ የሚያጋድል እንዳይሆን ለፖለቲካ ነጋዴዎች ጆሮ ሰጥተን ህዝብና ህዝብ አጋጭተን አገር እንዳናፈርስ